እንግዲህ እነዚህ ተጫዋቾች ከሌሉ እኔ አንድ ተጫዋች ከዚህ ማትረፍ አለበት እላለሁ። መጎዳት አይዲያል አይደለም ለማንም ተጫዋች፣ ግን እግር ኳስ እንደዛ ነው። በሆነ ተጫዋች መጎዳት፣ በሆነ ተጫዋች መሸጥ፣ በሆነ ተጫዋች የብቃት መውረድ ምክንያት የመሰለፍ እድል የሚያገኙ ተጫዋቾች አሉ። የኤዜ ጊዜ መሆን ያለበት ይመስለኛል። አሁን እኔ ኤዜን በተመለከተ አርቴታ ከራሱ ጋር እርቅ መፍጠር አለበት እላለሁ። የኤዜን ካራክተሪስቲክስ እንደ ኤዜነቱ መቀበል አለብሽ። ኤዜ ኦደጋርድን መሆን አይችልም፣ ወይም ኦደጋርድን ለመሆን በእድሜ ረፍዷል። 27 ዓመቱ ነው። አሁን እንደ አዲስ ሊሰራ አይችልም። አንድ አዲስ የአርሰናልን ታክቲካዊ ባህሪያት አዳፕት ማድረግ አለበት። ግን ክሪስታል ፓላስ ውስጥ በሲስተም ቼን ያልተደረገ ተጫዋች ነው የነበረ። ሲስተማታይዝድ ቡድን ነው፣ ልክ ነው። ግን ለኤዜ የተሰጠው ኃላፊነት የበለጠ ራሱን የሚገልጽበት ነጻነት የነበረው ተጫዋች ነው። እኔ ደግሞ በጣም ሬጂመንትድ የሆነው የአርሰናል ቡድን የኤዜ አይነት ካራክተር ያለው ተጫዋች ይፈልግ። አሁን እንደ ኦደጋርድ አይደለም ስል፣ ለምሳሌ ኦደጋርድ ብዙ ኳስ የሚነካ ተጫዋች ነው በጨዋታ ውስጥ። ለእኔ ኦደጋርድ 8 ነው እንጂ 10 አይደለም። 8 ደንበኛ ተጫዋች ነው። ወደ ዲፕ የሚመጣ የበለጠ ቦል ኦሪየንትድ ተጫዋች፣ ረጅም ሰዓት ኳስ የሚይዝ የበለጠ የ8 ቁጥር ዝንባሌ ያለው ለጨዋታ ቁጥጥር የሚመች ብዙ ኳስ የሚነካ በየጨዋታው 90-100 ኳስ ነክቶ የሚወጣ 60-70-80 ፓስ የሚያደርግ አይነት ኮንትሮለር ነው ኦደጋርድ። ኤዜ ደግሞ ከ8 ይልቅ የበለጠ የ10 ቁጥር ባህሪ ያለው ነው። ኦደጋርድ ብዙ ኳስ አይነካም፣ ግን ከኦደጋርድ የበለጠ ብዙ ሙከራ የሚሞክር የበለጠ የጎል ትሬት የበለጠ አርቴታ ራሱ እሱ ሲፈርም ያለው አንድ ነገር ነበር፣ ማጂክ ሞመንትስ የሚሰጠን አይነት ተጫዋች ብሎ ነበር። ልክ እንደዛ አይነት ካራክተሪስቲክስ ያለው አይነት ተጫዋች ነው። እስካሁን ድረስ ብዙ ሲዝኑ ሲጀመር በተለይ ኦደጋርድ የተጎዳ ጊዜ ብዙ ይሰለፍ ነበር። አይ ቲንክ በተሰለፈባቸው አንዳንድ ጨዋታዎች የሚሰጠውን ቅም ያየን ይመስለኛል። በሰሜን ለንደን ደርቢ ሃትሪክ ሰርቷል። ከባየር ሚኒክ ጋር ድንቅ ነበር። ከሲቲ ጋር ለማርቲኔሊ እንኳን ሲያቀበለው እሱ ነው። እንዲህ አይነት ሞመንቶች ማለት ነው። ብዙ አይደሉም፣ ግን ትልልቅ ሞመንቶች ናቸው። ኦደጋርድ ለምሳሌ አቬሬጁን ብቻ ብትወስጂ 70 ኳስ ይነካል በጨዋታ፣ ኤዜ 46 ነው የሚነካው። ኦደጋርድ 57 ፓስ በአቬሬጅ ያደርጋል። የዚህ ሲዝን ብቻ ኤዜ 32 ነው የሚያደርገው። ብዙ አይደለም፣ በተችም በፓስም በባህሪ በጣም የተለያዩ ተጫዋቾች ናቸው። ግን ምን ልለው እችላለሁ፣ ዜን የሎው ተች ግን የሃይ ኤፊሽንሲ ተጫዋች ነው።